ሰላም ጤና ይስጥልኝ ውድ የኢትዮ ጎልድ ላብ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም ለሚመጣው ሳምንት የማርኬቱን ሁኔታ የምናይ ይሆናል። ባለፈው ሳምንት በጣም ደስ በሚል ሁኔታ ማርኬቱ ከ1300 ፒፕስ በላይ ሰጥቶን ነበረ። ሴል አስበን የነበረው 4585 እስከ 93 ባለው ነው ኤግዛክትሊ። ከዛ ኤሪያ መውረድ ችሏል ማርኬቱ። በዛም የተነሳ ወደ 1300 ፒፕስ ፕሮፊት ማግኘት ችለናል፣ ወይም ደግሞ እኔ ያለው ማለት እችላለሁ። ከዚህ ጋር ነው እንግዲህ ፎሎ ያደረገው፣ እዚህ ጋር ደርሶ ነበረ። ያ ደግሞ አሁን እንዳልኩት ከ1300 አካባቢ ፒፕስ መስጠት ችሏል ማለት ነው። እና አሁን የሚመጣው ሳምንት ምን ይመስላል የሚለውን ነው ለማየት የምንሞክረው። ስቲል ማርኬቱ ቢሪሽ ነው ለኔ። ጂኦፖለቲክሱ እየተቀዛቀዘ ይመስላል። ኢቭንቶ ትናንትና ከትናንትና ወደ እስራኤል ድጋሚ ፍልስጤምን ብታጠቃም የዛን ያህል ማርኬቱ ላይ ኢንፍሉዌንስ የሚያደርጉ አይመስለኝም። ምክንያቱም አሜሪካ በተቻላት አቅም ከኢራን ጋር ስምምነት ለመፍጠር እየሞከረች ነው የሚገኘው። ከቻይናም ጋር እንደዛው እያደረገች ነው የሚገኘው። ቢሪሽነሱ ይቀንሳል የሚል ነው የኔ አመለካከት። ከቀነሰ ከዚህ በኋላ ሴል ከየት ነው ልንገባ የምንችለው የሚለውን ነው የምናየው፣ ወይም ደግሞ ላሳያችሁ የምሞክረው። አሁን ማርኬቱን እንደምታዩት በ4510 ላይ ነው የዘጋው። ሲከፍት ፑልባክ ያደርጋል ከዚህ ወይስ ቀጥታ ይወርዳል የሚለው የመጀመሪያው ነገር ነው። ሪቴስት አድርጎታል። ይህንን ትዋይስ ነው ሪቴስት ያደረገው። ፎል አደረገ፣ መጣ፣ ሪቴስት አደረገው፣ ድጋሚ ወረደ፣ መጣ፣ ሪቴስት አደረገው። ከዚህ ብሬክ ማድረግ አልቻለም እስካሁን ማለት ነው። አስ ሎንግ አዝ ዘ ማርኬት ኢዝ ቢሎ ዚስ ኤሪያ ማለት ነው፣ ከዚህ ከ4570 በታች እስከሆነ ድረስ ማርኬቱን እኔ የምቆጥረው እንደ ቢሪሽ ነው። ማርኬቱ ሰኞ ሲከፈት ድጋሜ ሪቴስት አድርጎት ይወርዳል ወይስ ደግሞ ነው መጥቶ ብሬክ አውት አድርጎ ድጋሜ ሪቴስት አድርጎት ባይንድ እንገባ ያደርገናል የሚለው ነው መሰረታዊ ጥያቄ የሚሆነው ማለት ነው። ግን አሁንም እንዳልኳችሁ ነው በእኔ አመለካከት፣ ወይም ደግሞ እኔ ኤክስፔክት የማደርገው ማርኬቱ ቢሪሽ ነው። ቢመጣ ሪቴስት ራሱ ቢያደርግ 4554 which is ይሄ ኤሪያ ማለት ነው። ይሄ ኤሪያ ብሬክ ያደረገው ሰፕላይ ዞን ነው ብዬ ስለማስብ ነው። እዚህ አካባቢ ሊመለስ ይችላል ከ4554 እስከ 60 ባለው። ከዛ በኋላ ኮንቲኒሽን ነው የሚሆነው ወደ ታች ማለት ነው። ያንን ኤክስፔክት ማደርገው። ኤክስፔክት ካደረግን አንጻር ቲፒውን የት ነው የምታደርገው? ቲፒ ከባለፈው ሳምንት አይለይም። ባለፈው ሳምንት ካስታውሳችሁ እስከ 4377 ያንን ብሬክ ካደረገ እስከ 55 ባለው ማለት ነው 4377 እስከ 4355 ባለው ነው የሚሆነው። ከዛ ብሬክ ካደረገው ያው ወደ 4250 እያለ ይቀጥላል ማለት ነው። ሪዝንህ ምንድነው ካላችሁኝ ማለት ነው፣ ሪዝንህ በቴክኒካል አናሊሲስ ማለት ነው። ሪዝንህ ምንድነው ካላችሁኝ ወደ ኋላ ተመልሰን ማርኬቱን ወይም ደግሞ ዳታዎችን ማየት እንችላለን። ዳታዎችን በምናይበት ሰዓት የምናገኘው የመጀመሪያው ኤሪያ ይሄ ኤሪያ ነው። አንድ ትንሽ ፈቀቅ ስንል ማለት ነው ይህንን ኤሪያ እናገኛለን። እዚህ ጋር እንደምታዩት ከዚህ ነው ወደ ላይ ብሬክ አውት አድርጎ ሄዶ የነበረው። አሁንም ተመልሶ ይህንን ሊኩዊዲቲ ያጸዳል የሚል ኤክስፔክቴሽን አለኝ በእኔ። ወደኋላ እንኳን ተመልሶ ቡሊሽ ቢያደርግ ግን መጀመሪያ ይህንን ኤሪያ ቴስት ያደርጓል ብዬ አስባለሁ። ያ የኔ ኤክስፔክቴሽን ነው። ከዛ ባሻገር በትሬንድ ላይን ደግሞ ቼክ ብናደርገው ማለት ነው። በትሬንድ ላይን ቼክ ብናደርገው የምናገኘው አንድ ነገር አለ። ከዚህ ጋር አምጥተ ነው ይሄንን ይሲ እንዴት ልክክ እንደሚል ማለት ነው። በደንብ ክሊር እንዲሆን እንትኑን ላጥፋላችሁ፣ ብሉ ላይኑን ላጥፋውን ነው ታዩታላችሁ። አሁን በደንብ የሚታይ ይመስለኛል።
አሁን በደንብ የሚታይ ይመስለኛል። እንደምታዩት ነው። ይሄ ቦታ ወደ ላይ ብሬክ አውት አደረገ። እንደ ሰፖርት ተጠቅሞት ነበረ በትሬንድ ላይኑ ማለት ነው። ግን ሰበረ፣ ወረደ። ከዛ ሪቴስት አደረገ፣ ወረደ። አሁንም ድጋሚ ሪቴስት አደረገ። 4 አወር ካንድል ላይ ነው ያለ ነው። ዳታዎች የምናየው 4 አወር ላይ ነው። ድጋሚ ቢመጣ የምለው እችን ነው። በቃ እዚህ አካባቢ መጥቶ ሪቴስት ቢያደርግ እስከ 54 ባለው ማለት ነው። እዚህ ከ45 ጀምሮ እስከ 55 ባለው ዞኖች ውስጥ መጥቶ ከዛ በኋላ ኮንቲኒሽን ወደ ታች ቢወርድ የሚል ኤክስፔክቴሽን ነው ያለኝ። ከዛ ይህንን ዳታ ደግሞ አጥፍተ ነው አሁንም ወደ ግራ እየሄድን ከዚህ ቀደም የነበሩትን ዳታዎች ብናያቸው የምናገኘው ነገር ይኖራል። ሶሪ አንድ ጊዜ እዚህ ጋር ነው ያለ ነው። እሺ ያላችሁ ይሄኛው የመጀመሪያው ዞን ነው። ብሬክ አውት አደረገ፣ መጣ፣ ሄደ። ሰፖርት ቢካም ሬዚስታንስ ነው የሆነበት ማለት ነው። ባለፈው ሳምንትን ብያቸዋለሁ። ለዚህ ማርኬት ሰፖርት ቢካም ሬዚስታንስ ነው የሆነበት። ቲፒያችን እንዳልኩት 4355 የመጀመሪያው ሊኩዊዲቲ የተጠራቀመበት ቦታ ወደዚህ ነው። ዘን ወደ 4 አወር ቀጥለን ዳታውን 4 አወር ላይ እንዳለ ወደዚህ መተን ብናየው ማርኬቱን ብናየው የሚሰጠን ዳታ አለ። ካንድሎቹ በደንብ ይታዩ። እንደዚህ ላድርጋቸውና አያችሁት? እቺ ሊኩዊዲቲ ነው። አሁን እቺ ሊኩዊዲቲ ይኸውላችሁ፣ የመጀመሪያው ነገር ይሄ ዞን አለ። ይሄን ሪቴስት ነው። ዘን ደግሞ ካያችሁት በጣም ስትሮንግ ሰፖርት ኤሪያ ነው። ይህንም ኤሪያ መጥቶ ቴስት ያደርጋል ብዬ አስባለሁ። ሴል የምገባው ቢትዊን 4550 እስከ 70 ባለው ሴል እገባለሁ። ኤክስፔክቴሽን አሁንም ያው ነው። በሚመጣው ሳምንት እስከ 4355 ድረስ ይወርዳል ብዬ አስባለሁ። የኔ ኤክስፔክቴሽን ይሄ ነው። ፕሊዝ አሁንም ላይክ የምታደርጉት ኢቭን 10ዎቹ ሰዎች ማለት ነው፣ ከ10 የበለጠ እስከ 16 ሰው ነው ማክሲመም ቪዲዮን ላይክ አድርጎት የሚያውቀው። እናንተም ብትሆኑ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ብትጽፉ ደስ ይለኛል። በተረፈ ፒስ፣ መልካም የትሬዲንግ ሳምንት ይሁንላችሁ። ይመቻችሁ።